በህይወታችሁ እግዚአብሔር ታምር ይስራ። ታምር እንዲሰራ የእናንተ ረፍት እንደሚያስፈልገው ታውቃላችሁ። ለአዳም ካጥንት ውስጥ ሰው አውጥቶ ለመስራት አስተኝቶት ነው ይሰራ። ካላረፋችሁ ሚራክለስ የሆነ ነገር ከእናንተ ውስጥ መውጣት አይችልም። ሰይጣን ከደህንነታችን በኋላ ኤቭሪዴይ የሚዋጋው እንዳናርፍ ነው። ከአንድ ባድ ሪፖርት አናዘር ባድ ሪፖርት፣ ከአንድ የሆነ ነገር ሌላ ነገር በህይወታችን ላይ የሚያመጣው የእረፍት ውጊያ ነው። ምክንያቱም ካረፋችሁ ትገነባላችሁ። ያረፈ ሰው እግዚአብሔር በዙሪያ እረፍት ሰጥቶኛል፣ አሁን ለእግዚአብሔር ቤት መስራት ፈልጋለሁ። ጦርነት ውስጥ ግንባታ የለም፣ እረፍት ውስጥ ነው ግንባታ ያለ። ህይወታችሁ from one level to another level ቢውልድ ተደርጎ እንዲሄድ የምትፈልጉ ከሆነ እረፍት is mandatory። ምን ይዤ ልረፍ ለምትሉኝ ሰዎች አንድ ቃል ልስጣችሁ። ተፈጸመ የሚለውን ቃል ያዙና ረፉ። ስታርፉ ለሌሎች ሰዎች ሌዚ ነው የምትመስሉት። ይሄ ግን እኮ ምንም አይገባውም አይነት ነገር ነው የሚያዩአችሁ። በእናንተ መረጋጋት ኮምፎርታብል የማይሆኑ ሰዎች አሉ። ከዚህ የተነሳ የሚጨናነቀውን ቡድን ጆይን ለማድረግ እንጥራለን። አለማረፍ ልጅነት፣ ህፃንነት። ትንንሽ ልጆች ያላችሁ ታውቃላችሁ። እኛ ቤት ከአራቱ ልጆቻችን ሁለቱ መተኛት አይሆን የሆነ ነገር የሚያመልጣቸው ይመስላቸዋል ሲተኙ እና በግድ ነው ተኙ የምንላቸው። ላይክ አጌን ኤንድ አጌን ሄደን ቼክ እናደርግ ነበር። ይገርማቸዋል። ሲያድጉ ግን አቆሙ። ልጅነት ነው ከእንቅልፍ ጋር የሚያታግልህ፣ ከረፍት ጋር የሚያታግልህ። ህፃንነት ስታድግ ግን የምታደርገው ነገር እግዚአብሔር በዙፋኑ ላይ ነው ብላችሁ ገብታችሁ ትተኛላችሁ። ጠዋት ታምር ታያላችሁ።